Russia says that it's fighting raids by Ukrainian forces for a second straight day inside Russia's border. የዩክሬን ኔቶን የመቀላቀል እቅድ ወደ ጦርነት ያስገባት ሩሲያ የዩክሬን ኔቶን መቀላቀል ህልም ምድርን ወደ ፍርስራሽነት የሚለውጥ ጦርነትን ያስከትላል ብላለች። ኔቶ ዩክሬን በአባልነት የሚያቅፍ ከሆነ በሩሲያ ላይ ይፋዊ ጦርነት እንደታወጀ ይቆጠራል የሚል አቋም ያላቸው ፑቲን ኔቶ አውሮፓንና በአጠቃላይ ምድርን ወደ ፍርስራሽነት የሚቀይር ጦርነት ለማስቆም ቢሞክር ብልህነት ነው ሲሉ ገልጸዋል። የሰሜን አትላንቲኩ ድርጅት ኔቶ ወደ ድንበር የመጠጋት ያሰጋኛል የምትለው ሩሲያ ዩክሬን ከወጋችባቸው ምክንያቶች መካከል አንዱ ቡድኑ ወደ ድንበር እየቀረበ መምጣትን ለመቀልበስ እንደሆነ ስትገልጽ ቆይታለች። ለዓመታት አሜሪካና ኔቶ ሩሲያን በተቀናቃኝነት መዝግበው ጸረ ሞስኮ እንቅስቃሴ ሲያደርጉ ነበር የተባለ ሲሆን አሁን ደግሞ ወደ ሩሲያ ድንበር ዩክሬን በመደገፍ ዘልቃ እንድትገባ ማድረጋቸው ከባድ አደጋን ደቅኗል። የሩሲያዋን ኩርስክ ግዛት ዘልቀው የገቡት የዩክሬን ወታደሮች በርካታ ውድመት ማስከተላቸውም እየተነገረ ይገኛል። ሩሲያ በኩርስክ ግዛት የአስቸኳይ ጊዜ አዋጅ ማወጇም ተነግሯል። የክልሉ አስተዳዳሪ አሌክስ ሲሚኖቭ እርምጃው በክልሉ ውስጥ የጠላትን ኃይሎች የሚያስከትሉትን ጥፋት ለማስወገድ አስፈላጊ ነው ብለዋል። የሩሲያ ባለስልጣናት ወረራው ከተጀመረበት ጊዜ አንስቶ በትንሹ 5 ንጹሃን ዜጎች መገደላቸውንና 31 መቁሰላቸውን አሳውቀዋል። ዩክሬን በይፋ አስተያየት ያልሰጠች ሲሆን የወረራው ጥልቀትም ግልጽ አይደለም ተብሏል። ማክሰኞ ማለዳ ላይ እስከ 1000 የሚደርሱ የዩክሬን ወታደሮች 11 ታንኮችና ከ20 በላይ የታጠቁ የጦር መኪኖች በሱድዛ ከተማ አቅራቢያ ወደ ሩሲያ ግዛት መግባታቸውን ሞስኮ አስታውቃለች። ውጊያው በበርካታ የሩሲያ መንደሮች ውስጥ መካሄዱ የተዘገበ ሲሆን የአካባቢው ባለስልጣናት ነዋሪዎች እንቅስቃሴዎች እንዲገድቡ ሲጠይቁ ሁሉም ህዝባዊ ዝግጅቶች መሰረዛቸውም ተነግሯል። በኩርስ በርካታ የአየር ጥቃት ማስጠንቀቂያዎች ተሰጥተዋል የተባለ ሲሆን ሲኤንኤን አረጋገጥኩት ባላቸውና በበየነ መረብ የተለጠፉት ምስሎች ተዋጊ ጀቶች በአካባቢው ዝቅ ብለው ሲበሩ ያሳዩ ሲሆን በአካባቢዎቹ መሬት ላይ ጭስ ተስተውሏል። በሺዎች የሚቆጠሩ ሰዎች ከድንበር አካባቢዎች ተፈናቅለዋል የተባለ ሲሆን ሐኪሞች ከሌሎች ከተሞች እንዲገቡ እየተደረገ መሆኑም ተመላክቷል። ሩሲያ ዩክሬንን ከወረረች በኋላ ኪየቭ ድንበር ተሻግራ ጥቃት ስትፈጽም ይህ የመጀመሪያዋ ነው ሊባል ይችላል። የዩክሬን የፓርላማ አባል ኦሌክሲ ሆንቸሪንኮ እንደተናገሩት የዩክሬን ጦር የሱድዛ ጋዝ ማዕከልን መቆጣጠር ችሏል ያሉ ሲሆን ይህም በጦርነት ወቅት ጭምር ከሩሲያ ወደ ዩክሬን የሚተላለፈው የተፈጥሮ ጋዝ ዋና ማዕከል በመሆን የሚያገለግል ነው ተብሏል። የሩሲያ ጋዝ ወደ አውሮፓ ህብረት የሚገባበት ብቸኛው መንገድ ነው የተባለ ሲሆን ጉዳዩ ያልተረጋገጠ ቢሆንም የዩክሬን ፓርላማ አባል የሰጡት አስተያየት ወደ ሩሲያ ግዛት ስለመግባቱ በዩክሬን ባለስልጣናት የተሰጠ የመጀመሪያው ማረጋገጫ ነው። ዩክሬን ጥቃቱ ወደ ሩሲያ ድንበር ቢዘልቅም የፑቲን ምላሽ መፈራት እንደሌለበት ለዓለም እያሳየች ስለመሆኑም እየተነገረ ነው። ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ በዓለም አቀፍ ደረጃ እውቅና ያለው የሩሲያ ግዛት በዩክሬን ተይዟል። ይህንን ተከትሎም ፑቲን ፊታቸውን ወደ ኒውክሌር ጦር ሊያዞሩ ይችላል የሚሉ መላምቶችም እየተስተዋሉ ነው። ወረራው ሩሲያ ወታደሮቿን ወደ ቀጠናው እንድታንቀሳቀስ እንደሚያስገድዳትና በምስራቃዊ ዩክሬን የምታደርገውን ጥቃት እንደሚቀንስ ተስፋ ያደረገችው ዩክሬን የሩሲያን የጦር ግንባር እየፈጠረች ነውም ተብሏል። የዋይት ሀውስ ቃል አቀባይ ዩናይትድ ስቴትስ ስለ ጥቃቱ ቀደም ብላ እውቀት እንደሌላትና ስለ ዓላማቸው የበለጠ ለማወቅ የዩክሬን ጦርን ለማነጋገር ማቀዷን ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ረቡዕ ዕለት ከመንግስት ባለስልጣናት ጋር በቴሌቪዥን ባካሄዱት ስብሰባም ዩክሬን እርምጃ ቀስቃሽና ያለ ልዩነት በሲቪል ህንፃዎችና መኖሪያ ቤቶች ላይ የምታደርገው ጥቃት ዋጋ ያስከፍላታል ሲሉ ተናግረዋል። የሩሲያው ጦር በበኩሉ ወደ ኩርስክ ክልል የሚደረገው ግስጋሴ ቆሟል። የሩሲያ ኃይሎች ከሩሲያ ዩክሬን ድንበር ጋር በቀጥታ በተያዙ አካባቢዎች ጠላትን ማጥፋት ቀጥለዋል ሲሉም ገልጸዋል። የዩክሬን ጦር በሱድዛ ከተማ ዙሪያ ያለውን አካባቢ ለመቆጣጠር ቢያልምም ሩሲያ 100 ሰዎችን ገድላ ሌሎች 215 ሰዎችን አቁስላለች ሲል የሩሲያው ጦር የዩክሬን ወረራ ስለመቀልበሱ ተናግረዋል። ሆኖም አንዳንድ ታዋቂና ጥሩ መረጃ ያላቸው የጦርነት ደጋፊ የቴሌግራም ቻናሎች ክሬምሊን እንደገለጸው ሳይሆን በመሬት ላይ ያለው ሁኔታ የተረጋጋ እንዳልሆነ ጠቁመዋል። በዚሁም ከሱድዛ ሰሜናዊ ምስራቅ 70 ኪሎ ሜትር ርቀት ላይ የሚገኘው የኩርስክ የኒውክሌር ኃይል ማመንጫ ጥበቃን አጠናክሮ መቀጠሉን የሩሲያው ብሔራዊ ጥበቃ አስታውቋል። የኩርስክ ጎረቤት የሆነችው የቤልግሮድ ክልል ገዥ በግንቦት ወር ሩሲያ ወደ ሰሜናዊ ምስራቅ ካርኪቭ ክልል ትልቅ ድንበር ተሻጋሪ ወረራ ካደረገች በኋላ ሞስኮ ይህንን ሙከራ በሱሚ አቅጣጫ ታደርጋለች የሚል ስጋትም አሳድሮ ነበር። የምዕራባውያን ለዩክሬን የሚያደርጉትን ድጋፍ ውሳኔ በሳጥ መጫወት ነው ስትል የምትገልጸው ሩሲያ ምዕራባውያን ሀገራት የጦር መሳሪያ ድጋፍ ከማድረግ አልፈው በጦርነቱ ቀጥታ የሚሳተፉ ከሆነ ሶስተኛው የዓለም ጦርነት ይቀሰቀሳል ስትል ሩሲያ በተደጋጋሚ ማስጠንቀቋም የሚታወስ ነው።